ማቴዎስ ወንጌል ምዕራፍ 15 ሴትዮ የሲሮፊንቃ የሚባል ሲዶና ግሪክ ማቴዎስ በጣም ንጹህ አይሁዳዊ ነው። ስለዚህ አሕዛብ ስም ከሚጽፍ የሴትዮዋን 3 ሀገር ጻፈው። እኔ ምን አለ አንድ ሀገር ቀንሶ ስሟን ቢጽፍ። ግሪካዊት ናት አለ፣ ሲዶናዊት ናት፣ ሲሮፊንቃዊት ብሎ አንዲት ሴት ይላል። ወንጌል ኢየሱስ ቢሆን እኮ አይመጣም እኛ ጋር። እነሱ ቢሆኑ አይሰጡንም። ግሪካዊት ናት ብሎ አሕዛብና ሲዶናዊት ናት እንደውም አለ። ቀጥሎስ ሲሮፊንቃ ምናምን አለና እዛ እንትን ጣዖት አምላኪ ናት አለ። ክብሯን ጥላ ነው አይደል የተንከባለለችው። እግሩ ስር እኮ ነው የተንከባለለችው። እሷ እንደኛ አይደለችም። እኛውን ስንጸልይ አንበላሽም። እጃችንን አንስተን በስነ ስርዓት ነው የምንጸልየው። እነሱስ ጣዖት አምላኪዎች ውስጥ ጸጉራቸው ክብራቸው ነው። ጸጉራቸውን አውልቀው መሬት ላይ አቧራ ባቧራ እየሆኑ ነው ጣዖታቸው ፊት የሚሆኑት። ኢየሱስ ፊት እንደሱ ነው የሆነችው። እየተንከባለለች ልጄ ባጋንን ተይዛለች እባክህ ነፃ አውጣልኝ ስትለው፣ እኔ እኮ የሚገርመኝ እኮ ኢየሱስ ነው ትቷት ሄደ ይላል። ትቷት መሄድ ብቻም አይደለም አይደል፣ እየጮች ስትከተለው እየተሻገራት ሄደ። ዝም መባል በጣም ህመም ነው አይደል? ጸጥ መባል። አሁን እኔ እናንተ መልስ ስላላችሁ ነው የምሰብከው። ጸጥ ብትሉ እኮ በ5 ደቂቃ ያልቃል ሁሉም ነገር አይደል? እምቢ ይሻላል እኮ። ጸጥ በጣም ትርጉሙ ብዙ ነው። ኢየሱስስ ጸጥ አላት። ጴጥሮስ እሷ እየጮኸች ነው ደግሞ የዳዊት ልጅ ሆይ። አሕዛብ ናት የምትጠራው፣ ግን አይሁዳውያን በሚጠሩት ነው። ዳዊት አይሁዳውያን ነው፣ በእነሱ ስም ነው የምትጠራው። የዳዊት ልጅ ሆይ ትላለች። ከ12ቱ መሃል እኮ አንዳንዱ እኮ አልገባውም። ይሁዳ ለምሳሌ በጌታ አይደለም አልገባውም። እኔ ናዝሬቱ ኢየሱስ ነው ዝም ብለው የዳዊት ልጅ የምትለው ይላል። ገብቷታል። ልጅ ማረልኝ ስትል ጴጥሮስ መንፈስ ቅዱስ ስላልተሞላ ሰው አይታገስም። እየተከተለች እንዳታስቸግረን መልሳት አለው ኢየሱስን። ተመለሽ ብሏት እንደማትመለስ ያውቃል። አንደኛ እሱም ብላ አይደለም የመጣችው ኢየሱስን ብላ ነው። ስለዚህ አትመለስም። ተመለሽ ቢላት እኔ እሱን የፈለግኩት ነው የምትለው። መልሳት አለው። አንተን ብላ ነው የመጣችው፣ እንትኑን እየበጠበጠችው ነው አለ። ቲሙን መረጥኳችሁ ብለህ እኔ ያመጣ ነው እየበጠበጠች ነው መልሳት። ኢየሱስስ እሺ አለው። እሷን ለሰዓታት ዝም ብሏት ጴጥሮስን ወዲያው አቤት አለው። እሷ እምነቷ ታላቅ ነው። ጴጥሮስ የሰናፍጭ ቅንጣት የሚያክል የለውም። ዝም ብሎ ሊመለስ ይችላል። እሷስ ትቆያለች። ያው እንዳቅማችን ነው። ቶሎ ቶሎ ሲናገር ባይዘው ምንም አላልኩም። አሁን እኔ ማለት የፈለግኩትን ብቻ ለምን አሰሙም? ለምን ነው ጨርሳችሁ የምትሰሙት? አቤት አለው። አስቸገረች ሲለው ዞራ ኢየሱስ አንቺ ሴት አላት። በእውነት ነው የምላችሁ ሳነበው ሁሌ ኢየሱስ ወደር የለውም ፍቅሩ ለኛ። የሷ ግን እምነትና ኮሚትመንት እንባዬን ያመጣዋል። አንቺ ሴት ኢየሱስ ቆሞ አንተ ሰው ሲል ምንድን ነው የሚሰማ? ተስፋዋን አስባችሁታል? ሆስፒታል ወስዳ ታስወጣ አጋንንት ኢየሱስ ብቻ ነው የሚያወጣው። አንቺ ሴት ይላት አቤት አለችው። የልጆችን እንጀራ ለውሾች አልሰጥም አላት። ተመለሽ አላት። ሴትዮዋስ የልጆችን እንጀራ ለውሾች አልሰጥም ሲላት መምህሬ አለችው። አቤት ልክ ነህ፣ ልጅና ውሻ እኮ እኩል አይበላም አለችው። ግን ያው ልጆች ሲበሉ ፍርፋሪውን ከገበታው ላይ ወደ መሬት ብዙ ይጥላሉ። ያው ታውቃላችሁ፣ ያው ትንሽ ልጆች ያሏችሁ አሁን እኛ ቤት ስላሉ ግማሽ አይበሉ። ጉረስ ስትለው 25% ነው የሚገባው፣ ብዙ ይወድቃል። እነ ጴጥሮስን እኮ ማለት ነው ከሐዋርያት ሥራ ምዕራፍ 2 በኋላ ነው የበሰለው። እንመለስ እባክህ ይባባላሉ መሀል ላይ ተነስተው። ልጆች ናቸው ነውና እነሱ ሲበሉ ፍርፋሪ ይጥላሉ። እና ውሻዋ እኔ ነኝ ቡችላ ናት የታመመችው አለችው። ቡችላዎቹ አለችው በእግሮቻቸው ስር ገብተው ምግቡ አንድ አይነት ነው፣ ቦታው ነው የሚለያዩ አለችው። ያንተ ልጆች ማዕድ ገበታ ላይ ይቀመጣሉ፣ የኔዋስ ከመሬት ትለቅማለች አለችው። ጌታ ኢየሱስ እንዲህ አለ፣ አንቺ ሴት አላት። አቤት ስትለው እምነትሽ ታላቅ ነው አላትና ልጅሽ ትፈወስ አይደለም ያላት፣ የፈለግሽው ሁሉ ይሁንልሽ አላት።